ይህ አሜሪካዊ ስሙ ኢሳያስ ማቴዎስ ይባላል። አሜሪካን አይዶል ላይ ቀርቦ እንዲህ አለ። ልጅ እያለው እንደ ማንኛውም ልጅ ብዙ ምኞትና ተስፋ ነበረኝ። አድጌ ተመርቄ ሥራ ይዤ ሚስት አግብቼ ልጆች ወልጄ በቤተ ክርስቲያን በዘማሪነት ያገለገልኩ በደስታና በስኬት የመኖር ትልቅ ሕልምና ተስፋ ነበረኝ። ነገር ግን ከዚህ ሁሉ አንዱም አልተሳካልኝም። ምክንያቱም 18 ዓመት ሲሆነኝ በአንድ በተረገመች ዕለት ምንም በማላቀው ጉዳይ ፖሊሶች በዘረፋ ተጠርጥራል አሉና ያዙኝ። አረ ንጹሕ ነኝ ብል የሚሰማኝ ጠፋና ተዘርፈዋል የተባሉ ሰዎች ይመስላል ስላሉ ብቻ የዕድሜ ልክ እስራት ተፈረደብኝ። ያለ ጠያቂ ለ54 ዓመታት በአንድ ክፍል ውስጥ ተቆለፈብኝ። መጀመሪያ አካባቢ ተስፋ ቆረጥኩ። ቆየት ብዬ ግን ይህ ነገር የእግዚአብሔር ዓላማ ይሆናል ብዬ በጸጋ መቀበል ጀመርኩ። ከዚያም ያለ አጃቢ ባንድ ያለምንም ሙዚቃ መሳሪያ በባዶ ክፍል ውስጥ በየቀኑ እግዚአብሔርን በመዝሙር ማመስገን ጀመርኩ። ከ54 ዓመታት በኋላ መዝገቤን በአጋጣሚ ሲያየው አላግባብ እንደተፈረደብኝ የተገነዘበ አንድ ወጣት የሕግ ባለሙያ ወደ እኔ መጣና እንደገና እንዲታይ ሊያደርግ እንደሆነ ነገረኝ። ተስፋ ባላደርግበትም ይቅናህ አልኩት። በአጭር ጊዜ ውስጥ ጉዳዩን አሳይቶ በ72 ዓመቴ በነፃ እንድለቀቅ አደረገኝ። ስወጣ ግን ምንም ነገር አላገኘውም። ቢሆንም እግዚአብሔር ይመስገን እዚያ ያለው በነፃነት በመኖራቸው እቀናባቸው የነበሩት ብዙዎች በሕይወት የሉም። እኔ ግን ዛሬ ላይ ንጹሕ አየር እየተነፈስኩ የማለዳ ፀሐይ እየሞቅሁ በሕይወት አለው። በሕይወት መኖር ብቻ ሳይሆን አንድ ቀን በሕዝብ ፊት እዘምራለሁ ብዬ ስመኛው የኖርኩት ምኞቴ እውን ሆኖልኝ ይኸው በእናንተ ፊት ቆሜ እግዚአብሔርን ላመሰግን ስለሆነ ደስተኛ ነኝ አለና በለስላሳ ድምፁ በሐሰት በከሰሱኝ ጊዜ የሚሰማኝ አጥቼ በተፈረደብኝ ጊዜ ከ50 ዓመታት በላይ ያለ በቂ ምግብና ልብስ ያለ ጠያቂ ወገን በአንድ ክፍል ውስጥ በተዘጋብኝ ጊዜ ዓለም ሁሉ በረሳኝ ጊዜ አበቃልኝ ብዬ ተስፋ ቆርጬ ቀኑም ሌቱም በጨለመብኝ ጊዜ ተስፋ ቆርጬ ቀኑም ሌቱም በጨለመብኝ ጊዜ ከጎኔ ያልተለየኸው አባቴና አምላኬ እግዚአብሔር ሆይ ከልቤ አመሰግንሃለሁ እያለ በእንባ ታጅቦ መዝሙሩን ያንቆረቁረው ጀመር። ይሄኔ ከአወዳዳሪዎች እስከ መድረክ አስተባባሪዎች፣ ከታዳሚዎች እስከ ጥበቃዎች አዳራሹ በሙሉ በለቅሶ ተናጋ።